أهلا وسهلا ومرحبا. فكر يا سلام ፍቅርን ብዙዎች ተርጉመውታል ገጣሚዎች በቅኔ ሰርክ ተቀኝተውታል ሰዓሊዎችም በብሩሽ ቀለማቸው ሊገልጹት ደክመዋል ነገር ግን ፍቅር ከቃላት በላይ ጥልቅ ከዜማ በላይ ረቂቅ ከቀለም በላይም ውብ ነው እውነተኛ ፍቅር ማለት በፀሐያማ ቀናት እጅ ለእጅ ተያይዞ ሜዳ ላይ መሮጥ ብቻ አይደለም ፍቅር ማለት በህይወቱ ሽፍርና በጨለማ ቀናት ውስጥ ማዕበሉ ሊያጠፋው የማይችል ብርሃን ሆኖ ለአንዱ ሌላኛው መሰረት የሚሆንበት ጽናት ነው እውነተኛ ፍቅር መስታወት ነው ድክመትሽን ሳይደበቅ የሚያሳይሽ ግን ደግሞ በዛው ድክመትሽ ውስጥ ሌላ ማንንም ሊያየው የማይችለውን ውበት ፈልጎ የሚያገኝ ነው ፍቅር ማለት በአንድ ሰው መኖር ውስጥ የራስን ሰላም የራስን ቤት ማግኘት ነው ያለ ሰው ዓለም ጎደሎ እንደሆነ ስትረዳ ያለ ሷ ድምጽ ቀን ትርጉም አጥቶ ጨለማ እንደሚሆንበት ሲሰማ ያኔ ፍቅርን አግኝተዋል ፍቅር ሌላው ግማሽ ሳይሆን አንተን ሙሉ የሚያደርግህ የህይወት እስትንፋስህ ነው አንዳንዴ ፍቅር በትዕግስት ውስጥ ይፈተናል በናፍቆት እሳት ውስጥ ይበስላል ርቀት ሊያጠፋው የማይችለው ጊዜ የማይለውጠውና የክህደት ንፋስ የማይደፍረው ፍቅር እሱ ነው የህይወት ትልቁ ስኬት ፍቅር ማለት በምትወደው ሰው አይን ውስጥ የራስህን ደስታ ማየት ነው እሷ ሲከፋት የሚከፋ እሷ ስትስቅ ዓለም የምትበራ ከሆነ አንተ የፍቅርን ቋንቋ ተምረሃል በዚህ በዝባዣና በቁስ በናወዘ ዓለም ውስጥ ከልብ የሚወድህና ለነፍስህ የሚጨነቅ አንድ ሰው ማግኘት ከምንም በላይ ትልቅ እድለኝነት ነው ታዲያ ፍቅር እንደ አበባ ነው ፍቅር ካልተንከባከቡት ይረግፋል ካልኮተኮቱት ይደርቃል እናማ የሚወድህን ሰው ስታገኝ እንደ ውድ እንቁ ጠብቀው ክብርህን ሰጥተህ እውነተኝነትህን አክለህ በታማኝነት አጥራጥረህ ያዘው ምክንያቱም ከሞት በኋላ የሚተርፈው ከጊዜ በላይ የሚዘልቅ ብቸኛው ሀብት ፍቅር ብቻ ስለሆነ